ኤችአይቪን ለመከላከል ፕሬፕ ከመጀመሩ በፊት ማወቅ ያለብዎት። ፕሬፕ ምንድን ነው? ፕሬፕ ከመጋለጥ በፊት የሚወሰድ መከላከያ ፕሪ ኤክስፖዠር ፕሮፋይላክሲስ ኤችአይቪን ለመከላከል የሚወስዱት መድኃኒት ነው። ሁለት ንቁ ንጥረ ነገሮችን ቴኖፎቪር ዲሶፕሮክሲል እና ኤምትሪሲታቢን በአንድ ጡባዊ ውስጥ ይይዛል። እንደ ታዘዘው ሲወሰድ ኤችአይቪ በሰውነቱ ውስጥ እንዳይባዛ ይከለክላል። ጥናቶች እንደሚያሳዩት በትክክል ሲወሰድ ፕሬፕ ኤችአይቪን በመከላከል ረገድ በጣም ውጤታማ ነው። ከመጀመሩ በፊት ማወቅ ያለብዎት ቁልፍ ነጥቦች። ለመጀመር ከኤችአይቪ ነፃ ኤችአይቪ ኔጋቲቭ መሆን አለብዎት። ከመጀመሩ በፊት ሐኪሙ ይህን በምርመራ ያረጋግጣል እና ፕሬፕ እየወሰዱ ባሉበት ጊዜ ሁሉ በመደበኛነት እንደገና ይመረመራሉ። ፕሬፕ እንደታዘዘው ሲወሰድ በጣም ውጤታማ ነው። ጥናቶች እንደሚያሳዩት የዕለት ተዕለት ፕሬፕ በግብረ ሥጋ ግንኙነት ኤችአይቪ የመያዝ አደጋን ከ99% በላይ ይቀንሳል። በዓለም ዙሪያ ጥቂት ሰዎች ፕሬፕ እየወሰዱ ኤችአይቪ ይዟቸዋል። እነዚህ ብርቅዬ ሁኔታዎች አብዛኛውን ጊዜ ወይም መድኃኒት የመቋቋም አቅም ካለው የቫይረስ አይነት ጋር ወይም በሰውነት ውስጥ በቂ መድኃኒት ካለመኖሩ ጋር የተያያዙ ነበሩ። እንደ ታዘዘው መውሰድ ነው ውጤታማ የሚያደርገው። ፕሬፕ የሚከላከለው ከኤችአይቪ ብቻ ነው። እንደ ቂጥኝ፣ ሲፊልስ፣ ጨብጥ፣ ጎነሪያ ወይም ክላሚዲያ ካሉ ሌሎች በግብረ ሥጋ ግንኙነት ከሚተላለፉ ኢንፌክሽኖች ኤስቲአይኤስ አይከላከልም። ኮንዶም የእነዚህን አደጋ ይቀንሳል እና መደበኛ የኤስቲአይ ምርመራ ፕሬፕ የመውሰድ አካል ነው። ፕሬፕ ኩላሊቶን ሊጎዳ ይችላል። አልፎ አልፎ የኩላሊት የማጣራት ሥራ ሊቀንስ ይችላል። ይህ ተጽዕኖ አብዛኛውን ጊዜ ትንሽ ነው እና ፕሬፕ ሲቆም ይመለሳል። የኩላሊት ችግር ኖሮብዎት ከነበረ ወይም ኩላሊትን የሚነኩ ሌሎች መድኃኒቶች የሚወስዱ ከሆነ ለሐኪሙ ይንገሩ። ሐኪሙ ከመጀመሩ በፊት እና በመደበኛ ግምገማዎቹ ላይ የኩላሊቶን ሥራ ይመረምራል። በአጥንት ጥግግት ዴንሲቲ ላይ ትንሽ ተጽዕኖ አለ። ኦስቲዮፖሮሲስ፣ ተሰባሪ አጥንቶች ወይም በቤተሰቡ ውስጥ የእነዚህ ታሪክ ካለ ለሐኪሙ ይንገሩ። ሐኪሙ ከመጀመሩ በፊት የሄፓታይተስ ቢ ሁኔታውን ይመረምራል፣ ምክንያቱም በፕሬፕ ውስጥ ያሉት መድኃኒቶች ሄፓታይተስ ቢ ላይ ይሰራሉ። አንዳንድ ሰዎች ሲጀምሩ ቀላል የሆድ ችግር ያጋጥማቸዋል፣ ማቅለሽለሽ፣ የሆድ መነፋት፣ ለስላሳ ሰገራ። ይህ አብዛኛውን ጊዜ በመጀመሪያዎቹ ጥቂት ሳምንታት ውስጥ ይረጋጋል። መደበኛ ግምገማ አስፈላጊ ነው። በየ3 ወሩ ሙሉ የግብረ ሥጋ ጤና ምርመራና ከሐኪሙ ጋር ቀጠሮ ያቅዱ። በማንኛውም ጊዜ የሚያስጨንቅዎት ምልክት ካጋጠመዎት ከሐኪሙ ጋር ይነጋገሩ። ፕሬፕ እንዴት እንደሚወሰድ ፕሬፕ እንዴት እንደሚወስዱ በብዛት በሚያደርጉት የግብረ ሥጋ ግንኙነት አይነት ላይ የተመሠረተ ነው፣ ምክንያቱም መድኃኒቱ በተለያዩ የሰውነት ቲሹዎች ውስጥ የመከላከያ ደረጃ ላይ ለመድረስ የተለያየ ጊዜ ይወስዳል። በፊንጢጣ ኤናል ግብረ ሥጋ ግንኙነት ለሚያደርጉ ጌይ እና ባይሴክሹዋል ወንዶች እዚህ 2 አማራጮች አሉ እና ሁለቱም በደንብ ይሰራሉ። የዕለት ተዕለት ፕሬፕ መጀመር በየቀኑ 1 ጡባዊ መውሰድ ይጀምሩ። ከ3 ቀናት ያለ የዕለት ተዕለት ጡባዊ ከወሰዱ በኋላ ለፊንጢጣ ግብረ ሥጋ ግንኙነት ጥበቃ አለዎት። ቀደም ብለው ጥበቃ የሚያስፈልግዎት ከሆነ እንደ መጀመሪያ ዶዞ 2 ጡባዊ አንድ ላይ መውሰድ ይችላሉ። ይህ በ2 ሰዓታት ያህል ውስጥ የመከላከያ ደረጃ ላይ ይደርሳል። ከዚያ በኋላ በየቀኑ 1 ጡባዊ መውሰድ ይቀጥሉ። በየቀኑ 1 ጡባዊ ይውሰዱ። በየቀኑ በተመሳሳይ ሰዓት መሆን የለበትም፣ ሆኖም የተወሰነ ሰዓት መምረጥ ለማስታወስ ቀላል ያደርገዋል። ማቆም ከመጨረሻው የፊንጢጣ ግብረ ሥጋ ግንኙነቱ በኋላ ፕሬፕ መውሰድ ይቀጥሉ። ከ24 ሰዓታት በኋላ 1 ጡባዊ እና ከ48 ሰዓታት በኋላ 1 ጡባዊ። እነዚህ 2 ተጨማሪ ቀናት ማንኛውንም የቅርብ ጊዜ መጋለጥ ለመሸፈን የመከላከያ ደረጃዎችን ጠብቀው ያቆያሉ። ከዚያ ጨርሰዋል። በፍላጎት ላይ የተመሠረተ ፕሬፕ 2-1-1 በፍላጎት ላይ የተመሠረተ አወሳሰድ በፊንጢጣ ግብረ ሥጋ ግንኙነት በሚያደርጉ ጌይ እና ባይሴክሹዋል ወንዶች ላይ በደንብ ተጠንቷል። በሃይፐርጌይ ጥናት የኤችአይቪን አደጋ በ86% ያህል ቀንሷል። በተከታይ ጥናቱ ደግሞ በትክክል ሲወሰድ ወደ 97% ያህል ከፍ ብሏል። 2 ጡባዊ አንድ ላይ ከግብረ ሥጋ ግንኙነት 2 እስከ 24 ሰዓታት በፊት 1 ጡባዊ ከዚያ የመጀመሪያ ድርብ ዶዝ 24 ሰዓታት በኋላ 1 ጡባዊ ከዚያ 24 ሰዓታት በኋላ ከመነሻ ዶዙ 48 ሰዓታት በኋላ። ግብረ ሥጋ ግንኙነት ለበርካታ ቀናት የሚቀጥል ከሆነ በየ24 ሰዓቱ 1 ጡባዊ መውሰድ ይቀጥሉ እና የመጨረሻውን ጡባዊ ግብረ ሥጋ ግንኙነት ካደረጉበት የመጨረሻው ጊዜ 48 ሰዓታት በኋላ ይውሰዱ። ቁልፍ ነጥቦች በፍላጎት ላይ የተመሠረተ አወሳሰድ የሚሠራው ከፕሬፕ ቴኖፎቪር ዲሶፕሮክሲል፣ ኤምትሪሲታቢን፣ ቲዲኤፍ፣ ኤፍቲሲ
ቅርጽ ጋር ብቻ ነው። ትሩቫዳና ጄኔሪኮቹ ለ24 ሰዓትና ለ48 ሰዓት ጡባዮች ማንቂያ አላርም ያስቀምጡ። በፍላጎት ላይ የተመሰረተ አወሳሰድ በብዛት የሚከሽፍበት መንገድ ግብረ ሥጋ ግንኙነቱ ካለቀ በኋላ የክትትል ጡባዮችን መርሳት ነው። እነዚያ የክትትል ጡባዮች ናቸው ጥበቃው። ሄፓታይተስ ቢ ጋር የሚኖሩ ከሆነ በፍላጎት ላይ የተመሰረተ ፕሬፕ ለእርስዎ ተስማሚ አይደለም። የዕለት ተዕለት አወሳሰድ የተሻለው ይሆናል። በሴት ብልት ቫጂናል ወይም ኒዮቫጂናል ግብረ ሥጋ ግንኙነት ለሚያደርጉ ሰዎች፣ ሴቶች፣ ተራ ጾታ ወዳጅ ሄተሮሴክሹዋል ወንዶች እና የትራንስ ተሞክሮ ያላቸው ሰዎች። ለተቀባይ ሬሴፕቲቭ የሴት ብልትና የኒዮቫጂናል ግብረ ሥጋ ግንኙነት የዕለት ተዕለት ፕሬፕ የሚመከረው መንገድ ነው። ቴኖፎቪር በእነዚህ ቲሹዎች ውስጥ የመከላከያ ደረጃ ላይ ለመድረስ ከፊንጢጣ ግብረ ሥጋ ግንኙነት ይልቅ ረዘም ያለ ጊዜ ይወስዳል። ስለዚህ የዕለት ተዕለት አወሳሰድ በጣም አስተማማኝ ጥበቃን ይሰጣል። መጀመር በየቀኑ አንድ ጡባዊ ይውሰዱ። ከ7 ቀናት ያለ የዕለት ተዕለት ጡባዊ ከወሰዱ በኋላ ለሴት ብልትና ለኒዮቫጂናል ግብረ ሥጋ ግንኙነት የመከላከያ ደረጃ ይኖሮታል። ከፊንጢጣ ግብረ ሥጋ ግንኙነት በተለየ መልኩ የድርብ ዶዝ ፈጣን መነሻ ይህን አያሳጥረውም። ስለዚህ ሙሉ 7 ቀናቱን ይስጡት። መቀጠል በየቀኑ አንድ ጡባዊ ይውሰዱ። ማቆም ለአደጋ ከተጋለጡበት የመጨረሻ ጊዜ በኋላ ለ28 ቀናት በየቀኑ አንድ ጡባዊ መውሰድ ይቀጥሉ። ይህ ረዘም ያለ ጊዜ ማንኛውንም የቅርብ ጊዜ መጋለጥ ለመሸፈን የመከላከያ ደረጃዎችን ጠብቆ ያቆያል። እርግዝናና የወሊድ መከላከያ ማርገዝ የሚችሉና ያለ ኮንዶም ግብረ ሥጋ ግንኙነት የሚያደርጉ ከሆነ ሊያረግዙ እንደሚችሉ ያስታውሱ። ለማርገዝ የማይሞክሩ ከሆነ የወሊድ መከላከያ ማሰብ ይኖርብዎታል። የፕሬፕ ቲዲኤፍ ኤፍቲሲ ቅርጽ ለማርገዝ በሚሞክሩበት ጊዜ በእርግዝና ወቅት እና ጡት በማጥባት ጊዜ ለመቀጠል ተስማሚ ነው ተብሎ ይመከራል እና አሁን ያሉት መመሪያዎች ቤተሰብ ለመመስረት እንቅፋት አድርገው አይመለከቱትም። ካረገዙ እርግዝና እያቀዱ ከሆነ ወይም ጡት እያጠቡ ከሆነ ለሐኪሙ ይንገሩ። በክስተት ላይ የተመሰረተ አወሳሰድ ከሐኪሞ ጋር የሚወያዩበት አዲስ አማራጭ። ለዚህ ቡድን የዕለት ተዕለት ፕሬፕ መደበኛውና የሚመከረው አማራጭ ነው። አዳዲስ ዓለም አቀፍ መመሪያዎች ባሽ ዩኬ 2025 በተቀባይ ሬሴፕቲቭ የሴት ብልት ወይም የኒዮቫጂናል ግብረ ሥጋ ግንኙነት ለሚያደርጉ አንዳንድ ሰዎች በክስተት ላይ የተመሰረተ አወሳሰድንም ይደግፋሉ። ይህ ገና በሁሉም ቦታ መደበኛ አይደለም። ስለዚህ በራስዎ ከመጀመር ይልቅ ከሐኪሞ ጋር ያንሱትና ያቅዱት። ተቀባይ ሬሴፕቲቭ ወገን ከሆኑ የተደገፈው መርሃ ግብር 2 ከዚያም 7 ነው። ከግብረ ሥጋ ግንኙነት 2 እስከ 24 ሰዓታት በፊት 2 ጡባዊ፣ ከዚያም ግብረ ሥጋ ግንኙነት ካደረጉበት የመጨረሻ ጊዜ በኋላ ለ7 ቀናት በየቀኑ አንድ ጡባዊ። አስገቢ ኢንሰርቲቭ ወገን ከሆኑ የተደገፈው መርሃ ግብር 2-1-1 ነው። በክስተት ላይ የተመሰረተ አወሳሰድ የሚሰራው ከቲዲኤፍ ኤፍቲሲ ቅርጽ ጋር ብቻ ነው። መደበኛ ግምገማ የተለመደው የፕሬፕ አሰራር አካል እንደመሆኑ በየ3 ወሩ ሐኪሞን ያያሉ። ይህ ለአዲስ የመድኃኒት ማዘዣ፣ ለሙሉ የግብረ ሥጋ ጤና ምርመራና ለኩላሊት ምርመራ ነው። እንዲሁም ማንኛውንም የጎንዮሽ ጉዳቶች ለመነጋገር ጥሩ አጋጣሚ ነው። ሐኪሞን ይዩ። ፕሬፕ በማዘዣ የሚገኝ መድኃኒት ነው። ለእርስዎ ተስማሚ መሆኑንና የትኛው አማራጭ ለሁኔታው እንደሚስማማ ለማወቅ ባሉበት ቦታ ካለ ሐኪም ወይም የግብረ ሥጋ ጤና ክሊኒክ ጋር ይነጋገሩ። የሚያስጨንቅዎት ምልክት ካጋጠመዎት፣ ጥበቃ በሌለበት ለኤችአይቪ ተጋልጬ ይሆናል ብለው ካሰቡ፣ ወይም የ3 ወር ግምገማው ጊዜ ከደረሰ ቀጠሮ ያዙ። ይህ መረጃ አጠቃላይ ባህሪ ያለው ሲሆን የግል የሕክምና ምክርን አይተካም። ፕሬፕ በማዘዣ የሚገኝ መድኃኒት ነው። ለእርስዎ ትክክል መሆኑን ከሐኪሞ ጋር ይነጋገሩ። ዶክተር ጆርጅ ፎርጋን ስሚዝ የቤተሰብ ሐኪም ጂፒ